ማይክሮሶፍት ወርድ ከማይክሮሶፍት ኦፊስ ፕሮግራሞች አንዱ ሆኖ የተለያዩ ጽሑፎችን ለማዘጋጀት፣ ለማቀናጀት ብሎም ደግሞ ፕሪንት አድርገን ለተለያዩ ዓላማዎች እንድናውል ይጠቅመናል። እንኳን ደህና መጣችሁ። ይህ ቴክቲ አካድ ነው። እኔ ደግሞ ተመስገን እባላለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። አብራችሁኝ ቆዩ። በዚህ ትምህርታዊ ቪዲዮ ምንም ከማያውቅ ከጀማሪ አንስቶ እስከ ከፍተኛ ደረጃ የሚያደርሳችሁን ሙሉ የማይክሮሶፍት ወርድ ቱቶሪያል አዘጋጅቻለሁ። ይህንን የማይክሮሶፍት ወርድ ቱቶሪያል ከጨረሳችሁ በኋላ ራሳችሁን ችላችሁ ማንንም ድጋፍ ሳትፈልጉ ለተለያየ ዓላማ የሚውል የራሳችሁን ዶክመንት በቀላሉ ማዘጋጀት እንድትችሉ ተደርጎ የተዘጋጀ ቱቶሪያል ነው። ስለዚህ በዚህ ቱቶሪያል ላይ የምናያቸው አንደኛ የተለያዩ ኤዲቲንጎችን እንዴት እንደምንሰራ እናያለን። የተለያዩ ጽሑፎችን እንዴት ፎርማት እንደምናደርግና ሌአውታቸውን እንዴት እንደምናስተካክል እናያለን። አራተኛ ከፔጅ ጋር ያለውን ነገር እንዴት እንደምትሰሩ እናያለን። አምስተኛ ስታይል እና ቴምፕሌቶችን ወርድ ዶክመንት ላይ እንዴት እንደምታስገቡ እናያለን። ስድስተኛ ቴብል እና የተለያዩ ኦብጀክቶች ላይ እንዴት እንደምትሰሩ። ሰባተኛ ከተለያየ ሪቪው ጋር ኮላቦሬሽን ጋር ያለውን ነገር ወርድ ላይ እንዴት እንደምትሰሩ እናያለን። ስምንተኛ አድቫንስድ የሆነ ፎርማቲንግ በተለይ ቴብል ኦፍ ኮንቴንት፣ ሊስት ኦፍ ቴብል፣ ሊስት ኦፍ ፊገር እና ነምበሪንግ ስታይል እንዴት እንደምትከተሉ እናያለን። ዘጠነኛ ላይ አድቫንስድ የሆነ አውቶሜሽን፣ ይሄ ብዙም አያስፈልጋችሁም ግን ለማየት እንሞክራለን። አስረኛ ላይ ከተለያዩ ትላልቅ ዶክመንቶች ጋር ማልቲፕል የሆነ ፔጂንግ ፎርማት እንዴት እንደምትከተሉ በተለይ የተለያየ ፔጅ ነምበር እንዴት እንደምትሰጡ እናያለን። 11ኛና መጨረሻ ላይ ደግሞ ዶክመንታችሁን ወደ ፒዲኤፍ እና ወደ ተለያየ ቦታ ኤክስፖርት አድርጋችሁ እንዴት እንደምትጠቀሙና የዶክመንታችሁን ሴኪሪቲ እንዴት እንደምትጠብቁ እናያለን። ስለዚህ ይህን ቱቶሪያል ለመማር ራሳችሁን አዘጋጅታችሁ ላፕቶፕም ዴስክቶፕም ካላችሁ ከፍታችሁ ማስታወሻ ይዛችሁ በትክክል ተምራችሁ ራሳችሁን ችላችሁ ማንንም ድጋፍ ሳትፈልጉ የምትፈልጉትን ዶክመንት እንዴት እንደምታዘጋጁ የምታዩበት ስለሆነ በጥሞና እንድታዳምጡና እንድትሰሩ እጠይቃችኋለሁ። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ብትጀምሩና ይህንንም ቪዲዮ ላይክ አድርጋችሁ ብትጀምሩ እጠይቃችኋለሁ። መጀመሪያ ማይክሮሶፍት ወርድ ከኦፊስ ፕሮግራሞች አንዱ ስለሆነ ማይክሮሶፍት ኦፊስን ብትጭኑ ይመረጣል። ስለዚህ ማይክሮሶፍት ኦፊስን ለመጫን ደግሞ ከዚህ ቪዲዮ ጋር ዲስክሪፕሽን ስር ካለው ከቴሌግራም ሊንካችን ሙሉ ሴታፕ ፋይሉን 2016ን ማግኘት ትችላላችሁ። እኔ አሁን እናንተን ማስተማር የጫንኩት በኔ ኮምፒውተር ላይ 2024 ነው ማለት ነው። ስለዚህ እናንተ በየትኛውም ቨርዥን ላይ ሆናችሁ ይህን ትምህርት መከታተል ትችላላችሁ። ግን ከፍ ያለ ቨርዥን ቢሆን የተለያዩ ነገሮችን እንድታዩ ይረዳችኋል ማለት ነው። ስለዚህ ከጫናችሁ በኋላ እንደ ማንኛውም አፕሊኬሽን እዚህ ስታርት ላይ ከገባችሁ በኋላ ለምሳሌ ወርድ ብዬ እንደዚህ ስጽፍ ደብሊውን ይዞ የወርድ ሎጎን የያዘ አፕሊኬሽን አገኛለሁ። እዚህ አፕሊኬሽን ላይ ክሊክ አድርጌ እከፍታለሁ። እዚህ ጋር እንደምትመለከቱት ማይክሮሶፍት ወርድ ላይ ቀጥታ ስትገቡ የመጀመሪያውን ኢንተርፌስ ታገኛላችሁ። እዚህ ላይ የምታዩት እንደምትመለከቱት ሆም የሚል አለ፣ ኒው አለ፣ ኦፕን አለ፣ ፕላስ ደግሞ ከታች በኩል አካውንት እና ኦፕሽን አለ። እዚህ ጋር ኒው ካላችሁ አሁን እየገባችሁ ያላችሁት አዲስ ስለሆነ እንደ አዲስ ለመክፈት ይረዳችኋል። ኦፕን ካላችሁ ከዚህ በፊት የሰራችሁት ዴታ ካለ ያን የወርድ ፋይል ለመክፈት ይረዳችኋል። እዚህ ጋር እንደምትመለከቱት ሪሴንት የሆኑ ቅርብ ጊዜ የሰሯቸውን ፋይሎች እዚህ ጋር ያመጣል ማለት ነው። ሁሌ ተመሳሳይ ፋይል የምትጠቀሙ ከሆነ ሪሴንት የሆነውን ፋይል ከፍታችሁ እንድትጠቀሙ ይረዳችኋል። እዚህ ጋር ደግሞ ፒንድ የሚለው ሁሌ የምትጠቀመው ፋይል ፒን አድርጌ ለማስቀመጥ ይረዳኛል ማለት ነው። ለምሳሌ ይሄኛውን ፋይል ሁሌ የምትጠቀም ከሆነ ራይት ክሊክ አድርጌ ፒን ቱ ዘ ሊስት ብዬ ክሊክ ሳረግ እዚህ ፒንድ ላይ ስገባ እዚህ ጋር አውቶማቲካሊ ገብቶ አገኛለሁ ማለት ነው። ሌላኛው ደግሞ ሼርድ ዊዝሚ የሚለው እዚህ ጋር ከሌሎች ጋር ሼር የተደራረጋችሁት በተለይ ከማይክሮሶፍት ዋን ድራይቭ ጋር ሼር የተደራረጋችሁት ፋይል ካለ ያን ፋይል ቀጥታ ያመጣላችኋል
ማለት ነው። ሌላኛው ደግሞ ወደ ታች ዝቅ ስትሉ እዚህ አካውንት ላይ ስትገቡ በማይክሮሶፍት አካውንት ሎጊን አድርጋችሁ ከሆነ አካውንታችሁን እንድታዩና ማይክሮሶፍት ኦፊሳችሁ ምን አይነት ኦፊስ እንደምትጠቀሙ እዚህ ጋር ያሳያቸዋል ማለት ነው። ለምሳሌ የዶክመንታችሁን ከለር ኦፊስ ቲሙን ለመቀየር ከፈለጋችሁ እዚህ ጋር እንደምትመለከቱት ብላክ የሚል አለ፣ እዚህ ጋር ዳርክ ግሬ አለ፣ ፕላስ ደግሞ እዚህ ጋር እንደምትመለከቱት ዩዝ ሲስተም ሴቲንግ የሚል አለ፣ ያለዛም ደግሞ ከለርፉል የሚል ይገኛል። እኔ ዳርክ የሆነውን ሞድ እጠቀማለሁ ማለት ነው። ማይክሮሶፍት ወርድን አዘውትራችሁ የምትጠቀሙ ከሆነ ለአይናችሁ ጥሩ የሚሆነውን ወደ ብላክ የሚያደላውን ብትጠቀሙ ሪከመንድ አደርጋለሁ። ሌላኛው ደግሞ እዚህ ጋር እንደምትመለከቱት እኔ የማይክሮሶፍት አካውንት ስላለኝ እዚህ ጋር እንደምትመለከቱት በማይክሮሶፍት አካውንቴ ገብቼ እጠቀማለሁ። ይህኛው ዋና ጥቅሙ ምንድነው? በተለያዩ ጊዜ እኔ ፋይሌን ሴቭ ባላደርግም እንኳን ራሱ ማይክሮሶፍት ወርድ አውቶማቲካሊ በየ10 ደቂቃውም ሆነ እኔ ሴት ባደረግኩት በተለያዩ ሰከንዳት አውቶማቲካሊ ራሱ ሴቭ አድርጎ ዋን ድራይቭ ላይ እንዲያስቀምጥ ይረዳኛል ማለት ነው። ዋን ድራይቭ ማለት ደግሞ ክላውድ ስቶሬጅ ሆኖ ኮምፒውተር ባይኖራችሁ የትም ቦታ ሆናችሁ ፋይላችሁን አክሰስ እንድታደርጉ ይረዳችኋል። ለዚህም ዩዘር ኔም እና ፓስወርድ የግዴታ ያስፈልጋል። ዩዘር ኔሙ ደግሞ የማይክሮሶፍት አካውንት መሆን አለበት ማለት ነው። የማይክሮሶፍት አካውንት ክሬት ስታደርጉ ብዙ ጊዜ አውትሉክን ይሰጣችኋል። እዚህ ጋር ከላይሰንስ ጋር የተገናኙ ነገሮችን እንድታዩ ይረዳችኋል። ከታች መጨረሻ ላይ ደግሞ ኦፕሽን የሚል አለ። ኦፕሽን ከተለያዩ ማይክሮሶፍት ወርድ ላይ ያልገቡ ነገሮች ካሉ በቀላሉ እንድታስገቡ ይረዳቸዋል። ይሄን ተመልሰን የምናይ ይሆናል ማለት ነው። እዚህ ጋር ተመልሳችሁ ወደ ሆም ስትመለሱ እዚህ ጋር እንደምትመለከቱት ፕሪቢውልድ የሆኑ ማይክሮሶፍት ቴምፕሌቶች አሉ። እነዚህን ቴምፕሌቶች ወስዳችሁ የተለያዩ ስራዎችን እንድትሰሩ ይረዳቸዋል ማለት ነው። እዚህ ጋር እንደምትመለከቱት በጣም ብዙ ቴምፕሌቶች አሉ። ቢዝነስ ቴምፕሌቶች አሉ። ይሄኛው ብዙ ጊዜ የኢንተርኔት ኮኔክሽን ይፈልጋል። እዚህ ጋር እንደምትመለከቱት በጣም ብዙ ለምሳሌ ቢዝነስ ካርድ ለማዘጋጀት ብትፈልጉ ምንም ነገር ዲዛይኒንግ ስኪል ሳይኖራችሁ በቀላሉ ይሄን ክሊክ በማድረግ ብቻ ኤዲት እንድታደርጉ ይረዳቸዋል። ለምሳሌ የራሳችሁን ሲቪ ወይም ረዘሚ ለማዘጋጀት ብትፈልጉ እዚህ ጋር እንደምትመለከቱት ፕሌይፉል ቢዝነስ ረዘሚ የሚል አለ። ለምሳሌ እሱ ላይ ደብል ክሊክ አድርጌ ኦፕን ባደርግ እዚህ ጋር እንደምትመለከቱት የራሳችሁን ረዘሚ እንድታዘጋጁ ይረዳቸዋል ማለት ነው። እንዲህ አይነቶችን ተጠቅማችሁ ብዙ ነገሮችን መስራት ትችላላችሁ ማለት። ለምሳሌ እዚህ ጋር እንደምትመለከቱት ሬስቶራንት ብሮሸር አለ። ይሄኛው ለምሳሌ ሬስቶራንት ካላችሁ ሬስቶራንት ብሮሸር አዘጋጅታችሁ እንደ ሜኑ ለመጠቀም ይረዳችኋል ማለት ነው። ሌላኛው ደግሞ ኢንቮይስ በቀላሉ እንዴት ክሬት እንደምታደርጉ እዚህ ጋር ተቀምጦላችኋል ቴምፕሌቱ። ይህን ቴምፕሌት ከስተማይዝ አድርጋችሁ መጠቀም ትችላላችሁ ማለት። እዚህ ጋር እንደምትመለከቱት ኢንቮይሱ ላይ ክሊክ አድርጌያለሁ። ይህን ኢንቮይስ እንደደረሰኝ ተጠቅማችሁ ለሰዎች ደረሰኝ መስጠት እንድትችሉ ይረዳቸዋል፣ ወይም ለራሳችሁም እንድትይዙ ይረዳቸዋል ማለት ነው። እዚህ ላይ የእናንተ ጉልበት ምንም አያስፈልግም። ይህን ፋይል ኤዲት አድርጋችሁ ለራሳችሁ ዓላማ መጠቀም ትችላላችሁ ማለት ነው። ስለዚህ የኛ ዋና ዓላማ እናንተን ከቢግነር ጀምሮ እስከ አድቫንስ የሚያደርስ ቱቶሪያል እያዘጋጀን ስለሆነ ብላንክ ዶክመንት ላይ ገብተን እያንዳንዱን ስራዎች እንዴት እንደምትሰሩና እንደዚህ አይነት ቴምፕሌቶችን እንኳን እንዴት እንደምታዘጋጁ ራሳችሁን ችላችሁ እንድትሰሩ ለማድረግ ስለሆነ ብላንክ ዶክመንት ላይ ትገባላችሁ ማለት ነው። ብላንክ ዶክመንት ላይ ከገባችሁ በኋላ እዚህ ጋር እንደምትመለከቱ ንጹህ የሆነ ምንም ስራ ያልጀመርንበት ወርድ ዶክመንት ታገኛላችሁ ማለት ነው። ስለዚህ እዚህ ጋር ስትመጡ ከላይ እንደምትመለከቱት ይሄኛውን መስመር ሙሉ የያዘው እስከ ኤክስ ድረስ ያለው ታይትል ባር ተብሎ ይጠራል። ከታች በኩል ከፋይል አንስቶ እስከ ሄልፕ ድረስ ደግሞ ያለው ሜኑ ባር ይባላል። እዚህ ጋር ያሉት ደግሞ እያንዳንዱ ሪበንስ ብለን እንጠራቸዋለን፣ ፕላስ ታብ ብለን እንጠራለን ማለት ነው። ለምሳሌ እዚህ ጋር ክሊፕ ቦርድ ላይ ስትገቡ ካት፣ ኮፒ፣ ፔስት እና ፎርማት ፔይንተርን የያዘው እንደ ክሊፕ ቦርድ ነው የሚጠራው። እዚህ ጋር ደግሞ ፎንት ላይ ስትመጡ እዚህ ጋር ቦልድ አለ፣ አይታሊክ አለ፣ አንደርላይን አለ፣ እዚህ ጋር ፎንት ስታይል አለ።
እዚህ ጋር ደግሞ የፎንቱን ሳይዝ የምትጨምሩበት የምትቀንሱበት አለ። ይሄኛው ያለ ቁጥር ደግሞ ራሳችሁ ከፍና ዝቅ ለማድረግ የምትጠቀሙበት ነው። ይሄኛው ቼንጅ ኬዝ ነው የሚባለው። ጽሁፋችሁ በካፒታል ተዘጋጅተው ከሆነ ወደ ስሞል ለመቀየር፣ በስሞል ተዘጋጅተው ከሆነ ደግሞ ወደ ካፒታል ለመቀየር የሚረዳ ቱል ነው ማለት ነው። እችኛዋ ደግሞ ሃይላይተር ነው የምትባለው። የተለያዩ ጽሁፎችን ሃይላይት ለማድረግ የምትጠቀሙበት ነው። ይሄኛው ደግሞ ቴክስት ኢፌክት ብለን እንጠራለን። እዚህኛው ደግሞ ቴክስት ከለር ወይም ፎንት ከለር ብለን እንጠራለን። ይሄኛው እዚህ ጋር ያለው ፓራግራፍ ታብ እንላለን። ይሄ ፓራግራፍ ታብ ዋና ጥቅሙ ምንድነው? ከተለያየ ከፓራግራፍ ከጽሁፋችሁ ጋር ጽሁፋችሁን አቅጣጫ ለመቀየር የምንጠቀምበት ቱል ነው። እዚህ ጋር ስትመጡ ደግሞ የጽሁፋችሁን ስታይል ለመቀየር የምትጠቀሙበት ስታይል ታብ ነው። ከዛ ኤዲቲንግ አለ፣ ቮይስ አለ፣ ኤዲተር አለ፣ ፕላስ ደግሞ አዲንስ አለ ማለት ነው። ቅድም እንደነገርኳችሁ እኔ 2024ን ስለምጠቀም እኔ ጋር ያሉት ቱሎች እናንተ ጋር ካሉት ሊበዙ ይችላሉ። ምክንያቱም የእናንተ ቨርዥን ዝቅ ካለ እኔ ጋር ያሉት ነገሮች እናንተ ጋር ላይኖሩ ይችላሉ ማለት ነው። እዚህ ጋር እንደምትመለከቱት የመጀመሪያው ሜኑ ፋይል ሜኑ ይባላል። ሁለተኛው ሆም ነው። ሆም ላይ ጽሁፋችንን ለማሳመር ኤዲት እና ፎርማት ለማድረግ የምንጠቀማቸው ሙሉ ቱሎችን የያዘው ሆም ታብ ላይ ይገኛል ማለት ነው። እዚህ ኢንሰርት ላይ ክሊክ ስታደርጉ ኢንሰርት ላይ ወደ ጽሁፋችሁ ለማስገባት የምትፈልጓቸውን ቱሎች ሙሉ በሙሉ የምታገኙት እዚህ ጋር ነው ማለት ነው። ለምሳሌ ከቨር ፔጅ ለማግኘት፣ ሌላ ብላንክ ዶክመንት ለመክፈት ከፈለጋችሁ፣ ፔጅ ብሬክ ለማድረግ ከፈለጋችሁ፣ ፕላስ ደግሞ ቴብል ለማስገባት፣ ፒክቸር ለማስገባት፣ የተለያዩ ኦብጀክቶችን ወደ ዶክመንታችሁ ለማስገባት፣ ቻርቶችንና ስክሪንሾቶችን ለመውሰድ፣ ፕላስ ደግሞ ሄደር፣ ፉተር፣ ፔጅ ነምበር፣ የተለያዩ ኪውክ ፓርቶችን ወይም ወርድ አርቶችን ክሬት ለማድረግ ያለዛም ኢኩዌሽን ሁሉ ለማስገባት እዚህ ኢንሰርት ሜኑን መጠቀም ትችላላችሁ ማለት ነው። ድሮ ማለት ደግሞ ጽሁፋችሁ ላይ የተለያዩ ፒክቸሮችን ለመሳል ከፈለጋችሁ ድሮ ላይ ገብታችሁ መሳል ትችላላችሁ። ሌላኛው ዲዛይን ሜኑ ነው። ዲዛይን ማለት የጽሁፋችሁን ቲም ለመቀየር ከፈለጋችሁ የተለያዩ ቲምሶችን መጠቀም ከፈለጋችሁ ትችላላችሁ ማለት ነው። ሌላኛው እዚህ ጋር ስትመጡ በጣም ብዙ ስታይሊንጎች፣ ከለሪንጎች እና ፎንቶች፣ ኢፌክቶች ፕላስ ደግሞ ወተርማርክ የፔጁን ከለር ፔጅ ቦርደር ለማስገባት ስትፈልጉ ዲዛይን ላይ ትገባላችሁ ማለት ነው። ዲዛይን ማለት ሙሉ በሙሉ የፔጃችሁን አፒሪያንስ ሙሉ የሚቀይር ሜኑ ነው ማለት። ሌአውት ሲባል ደግሞ የሌአውት ሜኑ ዋና ጥቅሙ ምንድነው? የፔጃችሁን ኦሪየንቴሽን ቀጥ ብሎ እንዲቆምና ወደ አግድም እንዲሆን ለማድረግ ብትፈልጉ፣ ጽሁፋችሁን ወደ ኮለምን ለመቀየር ብትፈልጉ፣ ፔጅ ብሬክ እና የመሳሰሉ ነገሮችን ስፔሲንጎችን እንድታስተካክሉ ይረዳቸዋል። ይሄም የፔጃችሁን ሌአውት ሙሉ እንድትቀይሩ ይረዳቸዋል ማለት። ሪፈራንስ ላይ ስንገባ ሪፈራንስ ብዙ ጊዜ የምንጠቀመው በተለይ ሪሰርች የምናዘጋጅ ከሆነ ወይም ፕሮጀክት ፕሮፖዛል የምናዘጋጅ ከሆነ ከሪፈራንስ ጋር ብዙ ግንኙነት ይኖረናል ማለት ነው። እዚህ ጋር እንደምትመለከቱት ቴብል ኦፍ ኮንቴንት አለ። ፕላስ ደግሞ ፉትኖቶችን ለማስገባት ብትፈልጉ፣ ሳይቴሽኖችን ለማስገባት ብትፈልጉ ይሄን ቱል እንጠቀማለን ማለት ነው። እዚህኛው ቱል ላይ እኛም ቴብል ኦፍ ኮንቴንት፣ ሊስት ኦፍ ፊገር፣ ሊስት ኦፍ ቴብል እንዴት እንደምታዘጋጁ በዚህ እናያለን ማለት ነው። ሜይሊንግ ብዙ ጊዜ የራሳችሁን ዶክመንት አዘጋጅታችሁ ወደ ኢሜል ለመላክና ለመቀበል የመሳሰሉ ነገሮችን ለመስራት ይሄኛውን ቱል መጠቀም ትችላላችሁ። ሪቪው ላይ ስትመጡ ከዶክመንታችሁ ጋር ያለውን ለምሳሌ የግራመር ችግር ካለ ፕላስ ደግሞ ወርድ ካውንት ለማድረግ ብትፈልጉ ሙሉ ዶክመንታችሁን ከአማርኛ ወደ እንግሊዝኛ ከእንግሊዝኛ ወደ አማርኛ ትራንስሌት ማድረግ ብትፈልጉ ፕላስ ዶክመንቱ ላይ ለተለያዩ ዶክመንቶች አስተያየት ሀሳብ መስጠት ብትፈልጉ እዚህ ሪቪው ላይ ትገባላችሁ ማለት ነው። ቪው ላይ ስትገቡ ደግሞ የወርድ ዶክመንታችሁን ወይም የፔጃችሁን እይታ ለማስተካከል ብትፈልጉ እዚህ ላይ መግባት ትችላላችሁ ማለት ነው። ለምሳሌ ሪዲንግ ሞድ ላይ ብታስቀምጡ ሙሉ ዶክመንታችሁ ወደ ሪዲንግ ሞድ ላይ ይገባል ማለት ነው። ባይ ዲፎልት ግን እኛ የምንጠቀመው ፔጅ ሌአውት ላይ እናስቀምጣለን ማለት ነው። ሌላኞቹም እንደዚህ ያሉ ዶክመንታችሁን ሳይድ ባይ ሳይድ ለማየት ብትፈልጉ፣ ግሪድ እና ሩለር ለማስገባት ብትፈልጉ
እዚህ ላይ በጣም ወሳኙ ሩለር ቼክ ማርክ ሆኖ መሆን አለበት ማለት ነው። ሩለር ብለን የምንጠራው ደግሞ እዚህ ጋር እንደምትመለከቱት ወርድ ዶክመንታችሁ ላይ 1 2 3 እያለ ሆሪዞንታሊ እና ቨርቲካሊ የተቀመጠው እንደ ሩለር እንጠቀማለን ማለት ነው። ይሄኛውም ወርድ ዶክመንታችሁን እይታ እንድትቀይሩ የሚያደርግ ወሳኝ ቱል ነው ማለት ነው። እዚህ ጋር ዙም ለማድረግ ዙም ኢን ዙም አውት ለማድረግ ትጠቀማላችሁ። የመጨረሻው ሄልፕ ደግሞ እዚህ ወርድ ዶክመንት ላይ ስራዎችን ስትሰሩ እርዳታ ብትፈልጉ ሄልፕ ላይ ክሊክ በማድረግ የምትፈልጉትን ነገር ጠይቃችሁ ማግኘት ትችላላችሁ። አይ ሆፕ ስለ ሜኑ እና ስለተለያዩ ታቦች ያሳያችሁ ግልጽ እንደሆነ ተስፋ አደርጋለሁ። እዚች ጋር እንደምትመለከቱት አውቶ ሴቭ ምትላለች። አውቶ ሴቭ ማለት ቅድም እንደነገርኳችሁ የማይክሮሶፍት ዋን ድራይቭ አካውንት ካላችሁ ራሱ አውቶማቲካሊ እየሰራችሁ ባስቀመጣችሁት የደቂቃ መጠን ልክ አውቶማቲካሊ ሴቭ እያደረገ እንዲሄድ የሚረዳው ቱል ነው ማለት። ስለዚህ ይህን ቱል ለመጠቀም ከፈለጋችሁ ሎጊን አድርጋችሁ ብትጠቀሙ ይመከራል ማለት ነው። ሌላኛው እዚህ ጋር እንደምትመለከቱት ሴቭ አለ፣ አንዱ አለ፣ ረዶ አለ። አንዱ ማለት የሰራችሁትን ስራ ለምሳሌ እንደዚህ የጻፋችሁትን ነገር እንደዚህ ብታጠፉ ለመመለስ ስትፈልጉ እዚች አንዱ ላይ ክሊክ ስታደርጉ መልሶ ያመጣላችኋል። ረዱ ደግሞ የሱ ተቃራኒ ይሆናል። እነዚህ ቱሎች ሙሉ በሙሉ ኪውክ አክሰስ ቱልባርስ ብለን እንጠራለን። እነዚህ ኪውክ አክሰስ ቱልባሮች ከሌሉ ለማምጣት ብትፈልጉ የትኛውም ሜኑ ላይ ራይት ክሊክ ካደረጋችሁ በኋላ ካስተማይዝ ሪበን ብላችሁ ትገቡና እዚህ ጋር ኪውክ አክሰስ ቱልባር የሚለውን ታገኛላችሁ። እሱ ላይ ክሊክ ካደረጋችሁ በኋላ ለምሳሌ እናንተ ላይ አንዱ ከሌለ ረዱ ከሌለ ወይም ሴቭ ከሌለ እዚህ ላይ አድ እያደረጋችሁ መሄድ ትችላላችሁ። ለምሳሌ እኔ ኮፒ እና ካት እንዲገቡ ብፈልግ ኮፒ ላይ ሴሌክት ካደረግኩ በኋላ አድ አደርጋለሁ። ለምሳሌ ካትን ምፈልግ ከሆነ አድ አደርጋለሁ። ለምሳሌ ኦፕንን ብፈልግ አድ አደርጋለሁ። ስለዚህ እነዚህ እናንተ ላይ ከሌሉ እዚህ ላይ ገብታችሁ በቀላሉ ማግኘት ትችላላችሁ ማለት ነው። ይህን ካደረጋችሁ በኋላ ኦኬ ስትሉ እዚህ ጋር እንደምትመለከቱት ኮፒ መጥቷል፣ ካት አለ፣ ኦፕን አለ ማለት። ሌላም ተጨማሪ ከፈለኩ መጨረሻ ጫፍ ላይ ያለችው ቀስቷ ላይ ክሊክ ሳረግ እዚህ ጋር ያሉትን አገኛለሁ። ስለዚህ በጣም ወሳኞቹ አንዱ ረዱ መኖር አለበት፣ ሴቭ መኖር አለበት። ከዛ በተጨማሪ ያሉትን እናንተ ራሳችሁ ማስቀመጥ እና ያለ ማስቀመጥ ትችላላችሁ ማለት ነው። እዚህ ጋር እንደምትመለከቱት የኔ ፋይል አሁን ዶክመንት 1 ይላል ማለት ነው። ወደ ኮምፒውተራችሁ ስታስቀምጡ ወይም ሴቭ ስታደርጉ የዶክመንት 1 ምትለዋ ስም መቀየር መቻል አለባት ማለት ነው። ስለዚህ ሁሌም ስራ ከመጀመራችሁ በፊት ዶክመንታችሁ ሴቭ መደረግ ስላለበት እዚህ ፋይል ላይ ክሊክ ካደረጋችሁ በኋላ እዚህ ፋይል ላይ እንደምትመለከቱት ሆም አለ፣ ኒው አለ። ኒው ማለት አዲስ ሌላ ወርኪንግ ዶክመንት ለመክፈት ብትፈልጉ ኒው ላይ ትገባላችሁ። ኦፕን ማለት ደግሞ ከዚህ በፊት የሰራችሁት ስራ ካለ ኦፕን ለማድረግ ይረዳችኋል። ሼር ማለት ደግሞ ከሰዎች ጋር ይሄን ዶክመንት ሼር ለማድረግ ብትፈልጉ እዚህ ሼር ላይ ገብታችሁ ሼር ማድረግ ትችላላችሁ። እዚህ ጋር ጌት አዲንስ ማለት እዚህ ዶክመንት ላይ ተጨማሪ ፊቸር የሚያስጨምሩ አዲንሶችን መጨመር ብትፈልጉ፣ ኢንፎ ላይ ስትገቡ የዶክመንታችሁን ኮምፓቲቢሊቲን ማስተካከል ብትፈልጉ፣ ዶክመንታችሁን ፕሮቴክት ለማድረግ ብትፈልጉ፣ ለምሳሌ በፓስወርድ ለመዝጋት ብትፈልጉ፣ ኤዲቲንግ ሪስትሪክት ማድረግ ብትፈልጉ፣ ያ ማለት የላካችሁትን ዶክመንት ማንም ሰው ኤዲት እንዳያደርግ ብትፈልጉ፣ አክሰስ ሪስትሪክት ማድረግ ብትፈልጉ፣ አድ ዲጂታል ሲግኔቸር አድ ለማድረግ ብትፈልጉ ይሄኛውን መጠቀም ትችላላችሁ። እዚህ ጋር ደግሞ ቼክ ፎር ኢሹ ላይ ስትገቡ እዚህ ጋር የዶክመንታችሁን ሙሉ ኢንስፔክት እንድታደርጉ ይረዳቸዋል። ሌላኛው ደግሞ ቨርዥን ሂስትሪ፣ ይሄ ብዙም አይጠቅማችሁን። እዚህ ጋር ደግሞ እጅግ በጣም የሚጠቅመው ማኔጅ ዶክመንት ላይ ስትገቡ ለምሳሌ ዶክመንት የሆነ ጽሑፍ እያዘጋጃችሁ መብራት ቢጠፋና ያን ዶክመንት ሴቭ ሳታደርጉ ብትቀሩ እዚች ሪከቨር ላይ ገብታችሁ ማይክሮሶፍት ራሱ ሪከቨር አድርጎ ስለሚያስቀምጥላችሁ መብራት ከመጣ በኋላ በራሱ ቀንና ሰዓት ያን ዶክመንት መልሳችሁ እንድታገኙ ይረዳችኋል ማለት ነው። ከኢንፎ ስትወጡ እዚህ ጋር ሁለት ነገሮችን ታገኛላችሁ፣ ሴቭ እና ሴቭ አስ። ይሄኛውን ቱቶሪያል ሙሉ በሙሉ ያዘጋጀሁት ከጀማሪ እስከ ከፍተኛ ስለሆነ ማንም ሰው ማይክሮሶፍት ወርድን አይቶ ማያውቅ ሰውም እንኳን እንዲረዳው ተደርጎ የተዘጋጀ ስለሆነ አሁን ማሳያችሁ ማይጠቅማችሁ ከሆነ ከታች በኩል በቻፕተር ስላስቀመጥኩኝ
በየቻፕተሩ እየገባችሁ መጠቀም ትችላላችሁ ማለት ነው። ሴቭ እና ሴቭ አስ ትልቁ ልዩነታቸው ምንድነው? ሴቭ ለምሳሌ ከዚህ በፊት ሰርቼ ፋይል ኔም ሰጥቼ ኮምፒውተሬ ላይ ያስቀመጥኩት ፋይል ከሆነ አዲስ ነገር እሱ ላይ ስጨምር ሴቭ ነው ምለው። ግን ከዚህ በፊት ዶክመንቱን ሴቭ ያላደረኩ ከሆነ እና አዲስ ዶክመንት ከሆነ ሁሌም ሴቭ አስ እላለው ማለት ነው። ከታች በኩል ፕሪንት ሚለውን ታገኛላችሁ። ፕሪንት ጽፋችሁ የጨረሳችሁት ዶክመንት ካለ በሃርድ ኮፒ ለመውሰድ ስትፈልጉ ፕሪንት ላይ ገብታችሁ ፕሪንት ለማድረግ ይረዳችኋል ማለት ነው። እዚች ጋር ስታዩ ኤክስፖርት ምትላለች። እችኛዋ ኤክስፖርት ምንላት ዋና ጥቅም ምንድነው? የኛውን ወርድ ዶክመንት ወደ ፒዲኤፍ ለመቀየር ብትፈልጉ እዚህ ጋር እንደምትመለከቱት ወደ ፒዲኤፍ ክሬት እንድታደርጉ ይረዳችኋል ማለት ነው። ሌላኛው ትራንስፎርም አለ። ትራንስፎርም ይሄኛውን ዶክመንት ወደ ዌብ ፔጅ ለመቀየር ብትፈልጉ ትራንስፎርምን እንጠቀማለን ማለት ነው። ይሄኛው ማይክሮሶፍት ኦፊስ ላይ አዲስ ፊቸር ነው ማለት ነው። ሌላኛው ክሎዝ ነው። ክሎዝ ማለት ሙሉ ዶክመንታችሁን ዘግታችሁ እንድትወጡ ይረዳችኋል ማለት ነው። በዚህኛው ሰዓት ዋና የመጣንበት ወደዚህ ፋይል ሜኑ ላይ ዋና የመጣንበት ዓላማችን ዶክመንታችንን ሴቭ ለማድረግ መተናል ማለት ነው። ስለዚህ እዚች ሴቭ አስ ላይ ክሊክ አደርጋለሁ። ሴቭ አስ ላይ ክሊክ ስታደርጉ እዚህ ጋር እንደምትመለከቱት የቱ ጋር ማስቀመጥ እንደምትፈልጉ የምትመርጡበት ቦታ ነው። ስለዚህ እዚች ጋር ትመጡና ብሮዝ ካልኩ በኋላ የምፈልግበት ቦታ ላይ ይሄን ዶክመንት ሴቭ ማድረግ እችላለሁ ማለት ነው። ብዙ ጊዜ ዴስክቶፕ ላይ ወይም ዳውንሎድ ላይ ወይም ዶክመንት ላይ ሴቭ ምታደርጉ ከሆነ ይሄኛው ኮምፒውተር ሲበላሽ የሆነ ነገር ሲሆን ዶክመንታችሁም አጠቃላይ ልታጡት ትችላላችሁ። ያ እንዳይሆን የምትፈልጉ ከሆነ ብዙ ጊዜ እኔ ዶክመንቴን ሴቭ ማደርገው ሎካል ዲስክ ዲ ላይ ሴቭ አደርጋለሁ ማለት። ስለዚህ ለእናንተ ለመማሪያ እንዲጠቅም ብዬ እዚች ሎካል ዲስክ ዲ ላይ የራሴን የማይክሮሶፍት ወርድ ቱቶሪያል ሚለውን ፎልደር አዘጋጅቻለሁ ማለት። ይሄን ፎልደር እዚች ላይ ክሊክ ካደረጋችሁ በኋላ ሴቭ የምታደርጉበትን ቦታ ወይም ፎልደር ሴሌክት ካደርጋችሁ ወይም ደብል ክሊክ ካደረጋችሁ በኋላ እዚች ጋር ስትመጡ እንደምትመለከቱት ፋይል ኔም ሚለውን ታገኛላችሁ። የዚህን ዶክመንት ሙሉ ስሙን ትሰጣላችሁ። ለምሳሌ ይሄኛው ዶክመንት ሪሰርች ከሆነ ሪሰርች ብላችሁ ትሰጣላችሁ። ይሄኛው ዶክመንት ፕሮጀክት ፕሮፖዛል ከሆነ ፕሮጀክት ፕሮፖዛል ብላችሁ ትሰጣላችሁ። ዶክመንቶችን ስታዘጋጁ ሴቭ ስታደርጉ ፋይል ኔሙ እንድታስታውሱ የሚረዳችሁን ስም ብትሰጡ የተሻለ ነው። ስለዚህ እኔ እናንተን ለማሳየት ስለሆነ እዚህ ጋር ማይክሮሶፍት ወርድ ቱቶሪያል ፋይል ብዬ እጽፋለሁ። ስለዚህ ይሄኛውን ከሰጠው በኋላ ከታች በኩል እንደምትመለከቱት ሴቭ አስ ታይፕ ሚለውን ታገኛላችሁ። እዚህ ሴቭ አስ ታይፕ ላይ ከገባችሁ በኋላ እዚህ ጋር ሁሌም ሴቭ አስ ታይፓችን ማይክሮሶፍት ወርድ ከሆነ ዶክ ኤክስ ነው የሚባለው ወይም የማይክሮሶፍት ወርድ ዶክመንት ሴቭ የሚደረግበት ኤክስቴንሽን ዶክ ኤክስ ብለን እንጠራለን። ፊት ለፊት ላይ አስትሪክስ ያለችው የትም ቦታ ሄዶ እንዲከፍት ትረዳለች ማለት ነው። ስለዚህ ይሄኛው ባይ ዲፎልት ተመርጦ ስላለ እዚህ ላይ ምንም ነገር አታደርጉም። ወደ ኋላ ለማድረግ ብትፈልጉ ለምሳሌ ከፍ ያለ ቨርዥን ላይ ሰርታችሁ ወደ ኋላ ላለው ቨርዥን ላይ እንዲከፍት የምትፈልጉ ከሆነ እችኛዋን ወርድ 97 እስከ 2003 ዶክመንት ምትላል መምረጥ ትችላላችሁ ማለት ነው። ስለዚህ እኔ ባይ ዲፎልት ያለውን ይሄን ከመረጥኩ በኋላ እዚች ጋር መታችሁ ሴቭ ትላላችሁ ማለት ነው። ቅድም ካስታወሳችሁ እዚህ ጋር ዶክመንት 1 ይል ነበረ። አሁን ማይክሮሶፍት ወርድ ቱቶሪያል ፋይል ዶክ ኤክስ ብሏል ማለት ነው። ስለዚህ ይሄኛው ፋይል ሴቭድ ቱ ዚስ ፒሲ ይላል ማለት ነው። ስለዚህ ወደዚህ ኮምፒውተር ይሄኛው ፋይል ተገልብጧል ማለት ነው። አጠቃላይ ከሜኑ ባር እና ከፋይል ላይ ካሉት ነገሮች ጋር ያለው ነገር ግልጽ ሆኖላችኋል ብዬ አስባለሁ። በኮንቴንታችን አማካኝነት የመጀመሪያው ሞጁል ምን እንደሚመስል ለማየት ሞክረናል እስከ ሴቪንግ ድረስ።